ዛሬ እውነትም ለሄርሜላ አድናቂዎች ለሄርሜላ ሳቅ እና ወይም ደግሞ የሄርሜላ ለቅሶ ያስለቅሳችሁ፣ የሄርሜላ ሳቅ ያሳቃችሁ፣ የሄርሜላ ስብረት የተሰበራችሁ ሁላችሁም እንኳን ደስ አላችሁ። ለጊዜውም ቢሆን ለሰከንዱም ለደቂቃውም ቢሆን ከአብርሽ ጋር ቪዲዮ መስራቷ ይሄ ትልቅ ነገር ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? የምሽቱን ዜና ይዤ መጣሁኝ። እንግዲህ ዳኒ ቤት በተለቀቀው ቪዲዮ ላይ እጅግ በጣም ደስ የሚሉ ጥያቄ እየጠየቀ ነበረ አብርሽ። ወላሂ በጣም ምን እንጃ። በነገራችን ላይ ይሄ መልስ አጥጋቢ ነው ብዬ አስባለሁኝ። ሄርሜላ በነገራቶቹ ሁሉ ዝምታውን ሰብራ እያዳመጠች የሚጠይቃት ጥያቄ እየመለሰችለት ነበረ። በጣም ደስ የሚል ነገር ነው። ብዙ ጥያቄ ጠይቋታል። እንኳን ደስ አለች ለማንኛውም ማለት ነው። ምክንያቱም ሄርሜላ በትንሹም ብስቅ ያለችበት ሁኔታ ማወቃችን ራሱ ትልቅ ነገር ነው ለኛ ማለት ነው። እና ብዙዎቻችሁን ስለ ሄርሜላ ቁጥር እየጠየቃችሁ ነበረ። ቁጥር እኔ አላቅም። በነገራችን ላይ ያው ቲክቶክ ፎሎወሬ ነች፣ ነገር ግን አትመልስም። በውስጥ መስመር በጽፍላት ምን ብል አትመልስም። ነገር ግን ወላሂ በጣም እኔ እንጃ አላቅም ያለችበት ሁኔታ በጣም አሳስቦኝ ነበረ። ነገር ግን አብርሃም ሩታም ጋር ሄዶ ጥያቄ እንደጠየቃት፣ አዎ እኔ ይሄ ነበር የፈለግኩት ማለት ነው። ከካሜራ ጀርባ ሆናችሁ መጀመሪያ ላይ ራሳችሁን አረጋግታችሁ ጥያቄዎቻችሁን መጠየቅ ትችል ነበረ ብዬ ነበር። አብርሃም ግን በትክክል እኔ ሀሳቡ ብስሚላ በጣም ነው ደስ የሚለኝ የራሴ ሀሳብ ማለት ነው። ምክንያቱም የማስበው ሀሳብ አብርሃም እየፈጸመው ስለሆነ በጣም ነው ደስ የሚለው ማለት ነው። እና በነገራችን ላይ ያው ቅድም በለቀቁት ቪዲዮ ላይ አብዛኞቻችሁ ተገርማችሁብኛል። ጎበዝ ነሽ ታማዝኛለሽ ነው እንደ ሚዛን አድርገሽ ነው የምታወሪው ምናምን ያለችኝ። በነገራችን ላይ አንድ ሰው ጥዬ አንድ ሰው ማንሳት አልወድም። ምክንያቱም እኩል በኩል ብናገር ያው ለአንዳንድ ተከታታዮች እውነት ላይሆን ይችላል። ነገር ግን እኔ በበኩሌ ሁለቱም አልጎዳም፣ ሁለቱም አልጥልም፣ ሁለቱም አነሳቸዋለሁ እንጂ አልጥላቸውም። ስለዛ ሀቅ በሆነ መንገድ ዳኛለው ማለት ነው። ሌላው ነገር ደግሞ ቪዲዮ የት ነው የተለቀቀው ዛህራዬ ለምትሉኝ ሁላችሁም ዳኒ ቤት ሄዳችሁ ማየት ትችላላችሁ። ያለውን ነገራቶች ሁሉንም ማለት ነው ሄዳችሁ መመለከት ወይም ደግሞ መከታተል ትችላላችሁ። እኔ ፍቅሮች ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ በምርጥ ቪዲዮ ጠብቁኝ። እወዳችኋለሁ። ደህና ደሩልኝ።